አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ሰላም ናቸው? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁት በላይክ በሼር በሰብስክራይብ ጀምሩት ማለት ነው ኢንሻአላህ። እሱንም ደግሞ ማስታወቂያ ከመሀል እንዴት እንደምናስገባ ነው። አሁን ላይ አገባቡ ራሱ ስቱዲዮም ቀይሮታል ማለት ነው። ይቅርታች አፕሊኬሽን ነበረች እሷ አልቀርጽም ብላኝ ነው። ካሜራ ቦታ ስደርስ እንትን ቪዲዮን ታቋርጥብኛለች ለምን እንደሆነ እንጃ። ስለዚህ በሌላ ስልክ እየቀረጽኩላችሁ ነው። ለጥራቱ ይቅርታ ብያለሁ ማለት ነው። በደንብ እንትን አይልም በሌላ ስልክ እየቀረጽኩ ስለሆነ ማለት ነው። ስለዚህ ከመሀል ማስታወቂያ ለማስገባት ከመጀመሪያው እስከ መጨረሻው ላሳያችሁ ማለት ነው። ምናልባት በዚህኛው ቻናሌ ሌላ በሚለው ቻናሌ ከዚህ በፊት የሰራሁት አለ። ግን ብዙዎቻችሁ ደግሞ በአዲሱ ሉሉ በሚለው ቻናሌ ደግሞ እሱን እንድለቅላችሁ ነው። አዳዲሶቹም ስላላችሁ ማለት ነው። ሞኒም ልትሆኑ የደረሳችሁ ሞኒም የሆናችሁ ለምሳሌ በሱ እንትን ያላወቃችሁት ነገር ካለ ምናልባት ከመጀመሪያው እስከ መጨረሻው እንደስላላችሁ ብዬ ነው ማለት ነው። ኢንሻአላህ አሁን እዚህ ጋር ዩቲዩብ ጋር ገብቼ ያለው እዚህ ጋር ሲደመር ምልክቷን እንካታለን ማለት ነው። እሺ አሁን ቪዲዮ እንዳይወጣ ማለት ነው። እዚህ ከላይ ያለችውን ቀስት ማለት ነው እችኛዋ እንነካታለን ማለት ነው። ቪዲዮን እንዲመልስልኝ ቪዲዮውን ወደ ኋላ መልሶልኛል ማለት ነው። ከዛ በኋላ ምንድነው የማደርገው? እዚህ ጋር ቀስት ምልክት አለች። ካሜራው ነው እንትን ያለብን ከማብራቱ ጋር እዚህ ጋር ቀስት ምልክቷ እንደዚህ እንነካታለን። ከዛ የስልክ ምልክት አለች ያያችሁ። ከዛ እሷን እነካታለሁ በቀጥታ ለማስታወቂያ ለመግባት ማለት ነው። ከዛ ምን ይቀረኛል? እዚህ ጋር ማለት ነው እስክሪፕቶ ምልክት አለች። እሷን እነካታለሁ ማለት ነው። እሷን ከነካው በኋላ እዚህ ጋር ለምሳሌ የፈለኩትን ርዕስ ጽፋለሁ ማለት ነው። ወይ እዚህ ጋር እስክሪፕቶ ምልክት ከላይ ያለች እሷን ነክቼ በመጀመሪያ ፕሮፋይል ላድርግ ማለት ነው። እሺ አሁን ለምሳሌ እዚህ ጋር እኔ አንድ ነገር ላድርግ ዝም ብዬ ማለት ነው። እሺ ከዛ እዚህ ጋር የሴፍ ምልክት አለች። የሴፍ ምልክት አለች ማለት ነው። እችኛው ማለት ነው እሷን ነካታለሁ። አይዋ ከዛ እዚህ ጋር ርዕሱ ቦታ እኔ እንዳልቆይባችሁ በኋላ ከምለዋለሁ ማለት ነው። ያው ደግ ብዬ ዝም ብዬዋለሁ። ከዛ በኋላ ወደ ታች እንደዚህ ወርጄ እዚህኛዋን አበራታለሁ ከታያችሁ ማለት ነው። ሎኬሽን ከሚለው ታች ያለችው እቺ ትበራለች ማለት ነው። እስቲ ከዛ በኋላ ደግሞ ውስጥ ስቱዲዮ ማብራት ትችላላችሁ። እኔ በዚሁ ማበራዋለሁ። እዚህ ጋር ሴቲንግ የሚለውን ነካዋለሁ። ከዛ ሴቲንግ የሚለውን ስነካ እነኚህ ሶስቶቹ በርተዋል፣ ሁለቶቹ አልበሩም። እነሱን አበራቸዋለሁ። ከዛ ወደ ታች ከስልኬ እንደሚወጣ ወጣለሁ ማለት ነው። ተመለስኩኝ የሆነ ቦታ ማለት ነው። ከዛ ምንድነው እዚህ ጋር ኔክስት የሚለውን ነካዋለሁ። ከታች ኔክስት የሚላል ይቅርታ በስልኬ ስለመቀርጽ ነው ማለት ነው የሚነቃነቀው። ከዛ አሁንም ኔክስት እለዋለሁ። ከዛ እችኛዋን እነካታለሁ ማለት ነው። ከዛ እንደዚህ የመጣ ከላይ ስልኬን ፈቀቅ አድርጌ እዚህ ጋር የጋን ምልክት አለች ማለት ነው። እሷ እነካታለሁ፣ አበራታለሁ። ከዛ ስልኬን አግድም አዞረዋለሁ። ከዛ እንደዚህ መጣ። ይሄንን እነካዋለሁ። እሺ ከዛ ደግሞ እዚህ ጋር ማለት ነው ይሄንን ካሜራውን እንዳያሳየኝ እዚህ ጋር ይሄንን እነካዋለሁ። ካሜራው ማለት ከዛ እንትን ብሏል። አሁን የት ነው የምሄደው? ወደ ስቱዲዮ መግቢያ ማለት ነው። ከመሀል ለማስገባት እኔ በክሮም ነው የምገባ። በክሮም በጉግል አሁን ላይ ያው በክሮም ነው የምገባው ያኛው እንትን ስላለው ማለት ነው። የበፊት አገባቢ በጉግል ነበር። አሁን ክሮም ነካና ከዛ እዚህ ጋር የዩቲዩብ ምልክቷን ነካታለሁ።
እሺ ከዛ እዚህ ጋር ፕሮፋይል ይመጣልኝ። ፕሮፋይልን አንዴ ጫነዋለሁ። ከዛ እዚህ ጋር ሰማያዊ ከስር ሰማያዊ ነካዋለሁ። ከዛ እንደዚህ መጣ። ከፕሮፋይል ያጠገብ ሁለት ጽሁፎች አሉ እነኚህ ማለት ነው። ከፕሮፋይል ስር ያለችው አነካታለሁ ማለት ነው። ታይቷቸዋል ብዬ አስባለሁ። እንትን ከመለባችሁ ብዬ ነው። ለማላቀው ነገር ደግሞ እንግሊዘኛው ብዙ ዘመዴ አይደለም ማለት ነው ስለማላቀው። ከዛ ከፈተልኝ። እዚህ ጋር የቪዲዮ ምልክቷን አነካታለሁ ማለት ነው። ከፕሮፋይል ላይ ታች ሁለት አሉ፣ ሶስተኛዋ ማለት ነው። ከዛ እዚህ ጋር ደግሞ ለማታውቁ አዲስ ለሆናችሁ ነው እንጂ ሌሎቻችሁማ ታውቃላችሁ። ከዛ ላይቭ የሚለውን እዚህ ጋር ነካዋለሁ። አሁን የምገባበትን ቪዲዮ ከመሀል ለማስገባት ማለት ነው። ከዛ አሁኑ ቪዲዮ ይሄንን ጫንለዋለሁ። እሺ ስክሪኑ የሚያው ጠቆር ብሏል። እንትን ቀይሬው ነው፣ ላይን መጥፎ ነው በጣም ነጭ ስለሆነ እንትን ቀይሬው ነው፣ ጠቆር ብሏል በደንብ ካልታያችሁ። ከዛ እዚህ ጋር ከታች ወደ ላይ እዚህ ጋር የዶላር ምልክቷን አንዴ ነካታለሁ። ከዛ እንደዚህ መጣ ማለት ነው። እቺ ሳጥኗን ነካታለሁ። ከዛ ሳጥኗ ስነካት ከታች ወደ ላይ መሀሏ ላይ ያለችዋን ነካታለሁ። ሳጥኗ ይሄኛው ማለት ነው። ሳጥኗ ላይ ያለችው ይሄው እንደዚህ በራ። ከዛ እዚህ ጋር ሳጥን አለች አያችሁ፣ እሷን አበራታለሁ። ይሄው በራች ማለት ነው። እዚህ ጋር ደግሞ ያለውን ቀዩ ሳጥን ማለት ነው። ቀይ ያበራውን እንደዚህ እንዲጨነዋለሁ። ከዚህ የፈለጋችሁትን ከመሀል ማለት ነው 6 ደቂቃ፣ 12 ደቂቃ፣ 18፣ 24፣ 30 ብሎ ይመጣል ማለት ነው። ይህንን እናንተ የፈለጋችሁትን መንካት ትችላላችሁ። እኔ ግን 6ን አደርጋለሁ። ከዛ 6ን ካረኩ በኋላ እዚህ ጋር መጣችሁ ምንድነው ሴፍ ትሉታላችሁ ማለት ነው። አሁን በእንደዚህ አድርግታችሁ ከመሀል ማስታወቂያ ማስገባት ትችላላችሁ ማለት ነው። በዚህ አጋጣሚ ደግሞ የሆነ ነገር ላሳያችሁ ነበር ማለት ነው። በዚህ አጋጣሚ ደግሞ ቀለም ማንሻ ማለት ነው። ቀለም ማንሻ ደግሞ የማታውቁ ልጆች ካላችሁ እዚህ ጋር አሁን ሴቲንግ ገብታችኋል ታች ማለት ነው። ከዛ ሴቲንጓን እንደዚህ እንነካታለን። ኧረ ቢስሚላ አንነካዋትም እንዴ? ይቅርታ ማለት ነው። እዚህ ጋር ከዛ ኮሜንት የሚል አለ ማለት ነው እዚህ ጋር እሺ ኮሜንት የሚለው አለ። ከዛ መጥቼ እዚህ ጋር አንደኛ ሁለተኛው ማለት ነው እንደዚህ ነካዋለሁ። ከዛ ያያችሁ ይሄ ቀለም የቀባሁት ሰው እንዳለ ማለት ነው። ከዛ እዚህ ጋር የአንድ ሰው ብቻ ማንሳት ከፈለጋችሁ አንዳንድ ይኸው ኤክስ ምልክት አለ። የአንድ ሰውን የፈለጋችሁትን ሰው ብቻ ማንሳት ትችላላችሁ። ይሄ እንዳለ ማንሳት ነው አሁን የፈለኩኝ። እዚህ ጋር ኤክስ ምልክት ለብቻው ያለችውን እሷን ልካታለሁ። ከዛ እዚህ ጋር ሴፍ የሚል አለ ማለት ነው። አሁን ሴፏን ስነካት በቃ ቀለሙ ተነስቷል ማለት ነው። ከፈልጋችሁ በእንደገና አሳያችኋለሁ ማለት ነው። እዚህ ጋር ሴቲንጓን ነኳትና አሁን ተነሳ አልተነሳም ለማለት ማለት ነው። ይሄ ኮሜንት የሚለው ነካለው። ከዛ በኋላ አሁን የነካሁትን እዚህ ጋር ነካለው። አይዋ አልጠፋም። እሺ ብስሚላ ይሄም ነው አቦ። ከዛ እስቲ ከዛ ሴፍ የምትለው እሺ ቶሎ ስላየሁት መሰለኝ አላህ አለም ግን እንትን ብየዋለሁ እንዴ። ቆይ አሁን ለምካ ማለት ቼክ ለማድረግ ነው የምላችሁ ማለት ነው። ይሄው አሁን ተነስቷል ማለት ነው። ይሄው አበራሁት ተነስቷል። አሁን በእንደዚህ መልኩ ተጠቀሙ ማለት ነው። ለቪዲዮን ይቅርታ ማለት ነው። በጣም እያንቀሳቀስኩት ነው።
ቪዲዮ ከወደዳችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ጀዛኩሙላሁ ኸይር ብያለሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ።